እንታመናለን አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ብለን አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ብለን እንዲህ እናምናለን እንታመናለን እንዲህ እናምናለን እንታመናለን አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ብለን መንፈስ ቅዱስ አንድ እግዚአብሔር ብለን እንዲህ እናምናለን እንታመናለን እንዲህ እናምናለን እንታመናለን አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ብለን አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ብለን እንዲህ እናምናለን እንታመናለን እንዲህ እናምናለን እንታመናለን አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ብለን አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ብለን የእግዚአብሔር ፍቅሩ ይሰፋል ይረቃል ልጁን እስኪሰጠን እንዲሁ ወዶናል በደብረ ታቦር ላይ እርሱን ስሙት ላለው በመዝሙር ለቃኝን ምስጋና ይድረሰው በደብረ ታቦር ላይ እርሱን ስሙት ላለው በመዝሙር ለቃኝን ምስጋና ይድረሰው እንዲህ እናምናለን እንታመናለን እንዲህ እናምናለን እንታመናለን እያጨበጨባችሁ መንፈስ ቅዱስ አንድ እግዚአብሔር ብለን አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ብለን አብርሃም ይስሐቅን አባት እንደሆነው አይደለም ልደቱ በአማን ልዩ ነው የተወለደ ነው ከቶ አልተፈጠረ ከአባቱ ጋራ ቅድመ ዓለም ኖረ የተወለደ ነው ከቶ አልተፈጠረ ከአባቱ ጋራ ቅድመ ዓለም ኖረ እንዲህ እናምናለን እንታመናለን እንዲህ እናምናለን እንታመናለን አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ብለን አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ብለን ያጽናናን የሚላክ ከአብ የሚወጣ በአምሳኛው ዕለት ወደኛ የመጣ የራሱ የሆነ ፍጹም አካል ያለው ጰራቅሊጦስ ጌታ እግዚአብሔር ቅዱስ ነው እንዲህ እናምናለን እንታመናለን እንዲህ እናምናለን እንታመናለን አብ ወልድ መንፈስ ቅዱስ እግዚአብሔር ብለን አብ ወልድ መንፈስ ቅዱስ እግዚአብሔር ብለን እንዲህ እናምናለን እንታመናለን እንዲህ እናምናለን እንታመናለን አብ ወልድ መንፈስ ቅዱስ እግዚአብሔር ብለን አብ ወልድ መንፈስ ቅዱስ እግዚአብሔር ዮሐንስ ወንጌል ምዕራፍ 21 ከቁጥር 15 እስከ 17 ምሳምን ከበሉ በኋላ ጌታችን ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን አለው እርሱም አዎን ጌታ ሆይ እኔ እንደምወድህ አንተ ታውቃለህ አለው ጌታችን ኢየሱስም በጎቼን ጠብቅ አለው ዳግመኛም የዮና ልጅ ስምዖን ሆይ ትወደኛለህን አለው እርሱም አዎን ጌታ ሆይ እኔ እንደምወድህ አንተ ታውቃለህ አለው ጠቦቶቼን አሰማራ አለው ሶስተኛ ጊዜም የዮና ልጅ ስምዖን ሆይ ትወደኛለህን አለው ጴጥሮስም
ሦስት ጊዜ ትወደኛለህን ስላለው ተከዘ። ጌታ ሆይ አንተ ሁሉን ታውቃለህ፣ እኔም እንደምወድህ አንተ ታውቃለህ አለው። እንኪያስ ግልገሎቼን ጠብቅ አለው። መምህረ ንስሐ ሁሉንም ነገር ማለት ነው። ከእግዚአብሔር በታች ለሚከናወኑ ምስጢራት ለሚፈጸሙ ግብራት ሁሉ መምህረ ንስሐ የመጀመሪያው ሰው ነው። መጻሕፍት ቅዱሳት እንደሚሉን መምህረ ንስሐ ከእግዚአብሔር በታች ከምእመናን በላይ ባለው አገልግሎት ውስጥ ማዕከላዊ ሆኖ ሕዝብንና እግዚአብሔርን ምእመናንንና እግዚአብሔርን የሚያገናኝ ታላቅ ተልእኮ ያለው ነው። መምህረ ንስሐ ካህናት ናቸው፣ ስናበዛቸው ቀሳውስት ናቸው። በምእመናን ላይ በመንፈሳዊ ሕይወት በቤተክርስቲያን አስተዳደር የተሾሙ ናቸው። ሹመቱም ከእግዚአብሔር ነው፣ ስልጣኑም ከእግዚአብሔር ነው። የሚፈቱ የሚያስሩ ናቸው። ከመጀመሪያው ከመጨረሻው በእነሱ ጀማሪነትና በእነሱ ፈጻሚነት ምስጢራት ይከናወናሉ። መምህረ ንስሐ ካህናት ናቸው ብለናል፣ ቀሳውስት ናቸው። የቤተ ክርስቲያን አገልግሎት ያለ እነሱ አይጀመርም፣ ያለ እነሱም አይፈጸምም። ስርዓተ ጥምቀት በእነሱ ይጀመራል፣ በእነሱ ይፈጸማል። ስርዓተ ንስሐ በእነሱ ይጀመራል፣ በእነሱ ይፈጸማል። ስርዓተ ቁርባን በእነሱ ይጀመራል፣ በእነሱ ይፈጸማል። ስርዓተ ንወልወት በእነሱ ይከናወናል። መምህረ ንስሐ ጠባቂ ነው። መምህረ ንስሐ መጋቢ ነው። መኑ ውእቱ ብእሲ ኄር ጠቢብ ወምእመን፣ ጥበበኛ ብልህ መጋቢ ጠባቂ እሱ ሰው ማን ነው ተብሎ በቅዱስ መጽሐፍ በጥያቄ መልክ ቀርቧል። እሱ ሰው መምህረ ንስሐ ነው። በጎቹን የሚጠብቅ፣ በጎቹን የሚመግብ፣ በጎቹን የሚንከባከብ፣ በጎቹን የሚያስወጣ፣ በጎቹን የሚያስገባ፣ ሁለንተናዊ ሕይወቱን ለበጎቹ አሳልፎ የሚሰጥ በምእመናን ላይ የተሾመ የእግዚአብሔር እንደራሴ ማለት ነው መምህረ ንስሐ። ቤተ ክርስቲያን ስትመሰረት እንዲሁ አይደለም። ብሉይ ኪዳን ሲመሰረት እንዲሁ አይደለም። ሐዲስ ኪዳን ሲመሰረትም እንዲሁ አይደለም። መስራቱ እግዚአብሔር ይሁን እንጂ ለዚህ ታላቅ ምስጢር የቃል ኪዳን ምስጢር ምስረታ ኖሎትን መምህረ ንስሐዎችን እየሾመ ነው እግዚአብሔር። ከብሉይ ኪዳን እስከ ሐዲስ ኪዳን በነቢያትና በሐዋርያት የሚመራ ሕዝብ እግዚአብሔር እየፈቀደ ከመሪዎች ጋር እያገናኘ ነው። የእግዚአብሔር ፈቃድ ነው። መምህረ ንስሐ ሰው ከተፈጠረበት ጊዜ ጀምሮ አለ። መምህረ ንስሐ ፍጥረት ከተጀመረበት ሰው ከተፈጠረበት ጊዜ ጀምሮ አለ። ከአዳም ጀምሮ እስከ ሙሴ አባቶች፣ አበው፣ አባወራዎች የቤተሰቦቻቸው መምህረ ንስሐ ናቸው። መካሪዎች ናቸው፣ ዘካሪዎች ናቸው፣ መስዋዕት አቅራቢዎች ናቸው። የሕግ ሃይማኖት መሪዎች ናቸው ነበሩ። በዘመነ ብሉይ አድጎ ስርዓተ መስዋዕት፣ ስርዓተ ቁርባን፣ ስርዓተ አገልግሎት ወጥቶለት ነቢያት ተሹመው ሌዋውያን ተሹመው አሁንም ሕዝቡ በነቢያትና በሌዋውያኑ አማካይነት ነው እግዚአብሔርን ያገለግልና ይገለገል የነበረው። በተለይ በዘመነ ሐዲስ በሐዲስ ኪዳን እግዚአብሔር ቅዱሳን ሐዋርያትን ሹሞ ሲመክሙ እግዚአብሔር ጳጳሳተ ቀሳውስተ ወዲያቆናተ ሐዋርያው ቅዱስ ጳውሎስ በሐዋርያት ሥራ እንደተናገረው አባቶች ጳጳሳት ሆይ፣ አባቶች ቀሳውስት ሆይ፣ አባቶች ካህናት ዲያቆናት ሆይ እግዚአብሔር እናንተን በደሙ በዋጃት በቅድስት ቤተክርስቲያን ላይ ሹሟችኋል፣ እርሷን ጠብቁ፣ ራሳችሁንም ጠብቁ ሲል እናገኘዋለን። ስለዚህ የመምህረ ንስሐ ሚና በቤተክርስቲያንና በምእመናን ላይ አሁን ልገልጸው ከምችለው በላይ ነው። ልገልጸው ከምችለው በላይ አገልግሎቶች ሁሉ በመምህራን ንስሐ ይጀመራሉ፣ በመምህራን ንስሐ ይጠናቀቃሉ። ምስጢራት ሁሉ ያለ መምህረ ንስሐ አይጀመሩም፣ አይፈጸሙም። በቤተ ክርስቲያናችን ስርዓት ትልቁ ዋጋ፣ ትልቁ ሀብት፣ ትልቁ እረኛ፣ ትልቁ ጠባቂ፣ ትልቁ መጋቢ መምህረ ንስሐ ነው። ስለዚህ ቅድስት ቤተ ክርስቲያናችን ምእመናኖቻችን ለመምህረ ንስሐቸው የሚሰጡት ዋጋ ከፍ ያለ ነው።
ምክንያቱም ያለሱ የሚፈጸም ያለሱ የሚጀመር ምስጢር የለምና። መምህረ ንስሐ ምን አኳያ እንግዲህ ምእመናንን ማስተማር መጠበቅ ነው። ምእመናንን ሰብስቦ ትምህርተ ወንጌል በመስጠት በማስተማር ከነጣቂ ተኩላ መጠበቅ ነው። እንደ ስጋ እንኳን ስናይ አንዲት ሀገር መሪ ያስፈልጋታል። አንድ ቤተሰብ መሪ ያስፈልገው? ልቅ የሆነ ነገር በምድር ላይ አለ እንዴ? እግዚአብሔር ፍጥረቱን ሲፈጥር በመሪና በተመሪ መካከል ይሄ የሰዎችን እኩልነት የሚጨፈልቅ አይደለም። መምራትና መመራት ግን የስነ ፍጥረት ህግ ነው። የሐዋርያት ሥራ ምዕራፍ 20 እግዚአብሔር በገዛ ደሙ የዋጃትን ቤተ ክርስቲያን ተጠብቁ ዘንድ እግዚአብሔር እናንተን ሾማችሁ። ምን ታረጉ ዘንድ? ተጠብቁ ዘንድ ሾማችሁ። የሾመ እግዚአብሔር ነው እኮ። ይሄ ክህነት እኮ አሰረ ክህነት፣ ስልጣነ ክህነት፣ መምህረ ንስሐ በንስሐም ነው ከሰው የተሾመ አይደለም። ለጥበቃ ለመግቦት ለመናዘዝ ከእግዚአብሔር የተሾመ ነው። ዘከማው ይእስሩ ወይፍቱ ሁሉ ማይሰራ መጻ በምድር የታሰረ ነው በሰማይ በምድርም የተፈታው በሰማይ የተፈታ ነው። ይሄ ለሐዋርያት እኮ የተሰጠ ቃል። አንድ መምህረ ንስሐ ሶስት የተለያየ ጠባይ፣ የተለያየ እድሜ፣ የተለያየ አስተሳሰብ፣ የተለያየ አካላዊና አእምሮአዊ መጠን ያላቸውን ሶስት መንጋዎች ይመራል። መድኃኒታችን ጌታችን ፈጣሪያችን ኢየሱስ ክርስቶስ በዮሐንስ ወንጌል እንዳስተማረው ኦ ጴጥሮስ ታፈቅረኒኑ እምእሉ፣ ጴጥሮስ ሆይ ሌሎች ከሚወዱኝ የበለጠ እኔን ትወደኛለህን? ታፈቅረኛለህን? ወይስ ሌሎችን ከምትወድበት የበለጠ በእኔ ላይ ፍቅርህ የጠነከረ የጸና ነውን? የሚል ጥያቄ ከጠየቀው በኋላ እንደምወድህ አንተ ታውቃለህ የሚል መልስ ነበር የቅዱስ ጴጥሮስ መልስ። እንደምወድህ አንተ ታውቃለህ የሚለውን መልስ በመከተል ረአይኬ አባግኤ ረአይኬ መሐስኤ በሶስት ከፍሎ አደራ ይሰጠዋል። በጎቼን፣ ጠቦቶቼን፣ ገልገሎቼን ጠብቅ። መምህረ ንስሐ እኒህ አደራዎች አሉበት። በጅምላ የሚጠበቅ መንጋ የለም። የሚውሉ በጅምላ ሊሆን ይችላል። የሚሰማሩ በጋራ ሊሆን ይችላል። ውሏቸው በጋራ ሊሆን ይችላል። እናት ከልጇ እናት ከአባቷ አትለይምና አጠባበቃቸው ግን ይለያል። አባቶች በሚጠበቁበት መንገድ፣ አባቶች በሚመገቡበት መንገድ፣ አባቶች በሚሄዱበት መንገድ ህፃናት ላይሄዱ ይችላሉ። ወጣቶች በሚሄዱበት መንገድ አዛውንት ሽማግሌዎቹ ላይሄዱ ይችላሉ። እኒህ ሶስቱ አካላት እንዳሉበት ያወቀ መምህረ ንስሐ ብቁ መምህር ይባላል። ፍላጎታቸው ስለሚለያይ የአባቶች ምግብ ከልጆች ምግብ፣ የወጣቶች ምግብ ከአባቶች ምግብ ስለሚለያይ ይሄን ለይቶ አበጥሮ አንጠርጥሮ ማወቅ አለበት። አለዚያ የአባቶችን አጥንት ለህፃናቱ የሚሰጥ ከሆነ መምህረ ንስሐ እየጠበቀ አይደለም፣ አደራውንም እየተወጣ አይደለም። ትልቁ ነገር ይሄ ነው። ህፃናቱን እንደ ህፃናት የህፃናት ትምህርት አለ፣ የጎልማሶች ትምህርት አለ፣ የአባቶችና የእናቶች ትምህርት አለ። የአባቶችና የእናቶች አስተሳሰብ አለ። አሁን ያለው የወጣቱ አስተሳሰብ አለ፣ የህፃናቱ አስተሳሰብ አለ። በአስተሳሰባቸው ልክ የሚፈልጉት ነገርም የተለያየ ነው። አባቶቻችን የሚፈልጉትን ወጣቱ ላይ ፈልገው ይችላል። ከትምህርት አቀራረብ አንፃር ወጣቱ የሚፈልገውን አባቶች ላይ ፈልጉት ይችላሉ። ህፃናቱ የሚፈልጉት ለወጣቶቹ ላይሆን ይችላል። ለወጣቶቹ የምንሰጠው ትምህርት ለህፃናቱ ላይሆን ይችላል። ይህን ለይቶ ማወቅ ያስፈልጋል። አንድ አባት አንድ መምህረ ንስሐ በህዝቡ ላይ ሲሾም እኒህ መንጋዎች አሉ በስሩ። እኒህ መንጋዎች ሁሉ የቦታ፣ የጊዜ፣ የቋንቋ፣ የአስተሳሰብ፣ የአመጋገብ የሁሉ ነገር ልዩነት እንዳለባቸው እንደሚፈልጉ ማወቅ አለበት። እንዲህ ከሆነ ጥሩ ጥበቃ እየሄደ ነው። አባቶችን እናቶችን እንደ አባት እንደ እናት እንደሚፈልጉት እንደ ዘይቤያቸው፣ ወጣቱን እንደ ዘመኑ እንደሚፈልገው እንደ ዘይቤው አንድ ነው። ቀኖናው አንድ ነው። ዶግማው አንድ ነው። ስርዓቱ አንድ ነው። ቤተክርስቲያን ይሄን ማፋለስ አይደለም። ለአባቶች የሚነገረው ለልጆች አይነገርም አይደለም። መጠኑ ነው።
መጠኑ አቀራረቡ ማቅለሉና ማክበዱ ቀለል ለይሉት ለህፃናቱ ቀለል አድርጎ ለወጣቶቹ ከዚያ ከበድ አድርጎ ለእናት ለወላጅ በየሚፈልጉት መንገድ የመመገብና የመጠበቅ ኃላፊነትን ማወቅ አለበት አንድ መምህረ ንስሐ። አትክልት የተከለ ሰው በየጊዜው መኮትኮትና ውሃ ማጠጣት ይገባዋል። ያ ውሃና ኩትኳቶ ከቀረ ያ አትክልት እንደሚደርቅ ሁሉ ምእመናንም እነዚህ ክትትል ያስፈልጋቸዋል። የተከታተሉ ማስተማር መምከር ከቤተክርስቲያን እንዳይለዩ ስጋውን የሚቀበሉ ከሆነ ከስጋው ደግሞ እንዳይረቁ ማስተማር መምከር የካህኑ ኃላፊነት ነው ማለት ነው። እንግዲህ ያው ንስሐ ልጆቻቸውን በማሰባሰብ ወርሃዊም ሆነ ሳምንታዊ ስብሰባ እያደረጉ በሚያመቸው ቦታ ላይ እየሰበሰቡ በቤተ ክርስቲያን በእሁድን በመመልከት ለስራ መች በሆነ ረፍት በሆነ ጊዜ ያንን እያዩ ማስተማር ነው። አንድ መምህረ ንስሐ ንስሐ ልጆችን የሚያገኝባቸው መንገዶች በጣም ሰፊ ናቸው። በሐዘን ቤት ያገኛቸዋል፣ በዝክር ቤት ያገኛቸዋል፣ በደስታ ቤት በመከራ ቤት ያገኛቸዋል። በየትኛውም መንገድ ታመው ተኝተው ያገኛቸዋል። በየትኛውም መንገድ ያገኛቸዋል። ማስቀደም ያለበት መምህረ ንስሐው ቃለ እግዚአብሔር ነው። ማስቀደም ያለበት ቃለ እግዚአብሔር ነው። እንዲህ የሚያደርጉ አሉ ብዬ አላስብም። አንዳንድ አጋጣሚ እንዳይከሰት ፈራለሁ። በቀልድ አይጀመርም። አንድ መምህረ ንስሐ ልጆቹን በቀልድ አይደለም የሚግባባው፣ በምግብ አይደለም የሚግባባው፣ በሻይና በቡና አይደለም የሚግባባው። መጀመሪያ በምክር በቃለ እግዚአብሔር ነው መግባባት ያለበት። ይሄ ተልእኮው ነው። ይሄን ተልእኮውን ካጠናቀቀ በኋላ ሌሎች ነገሮች ቢቀጥሉ ኃጢአት አይደለም። ሌሎች ነገሮች ስለዚህ መጀመሪያ መግባቢያ ቋንቋው አንድ መምህረ ንስሐ ከወላጆችም ይሁን ከወጣቶችም ይሁን ከህፃናትም ይሁን መጀመሪያ የመግባቢያ ቋንቋው ቃለ እግዚአብሔር ነው። በቃለ እግዚአብሔር ነው መጀመሪያ ያለበት። ከሰላምታው ቀጥሎ ልጆች ቁጭ በሉ። የቤተሰብ ትምህርት አለ። በነገራችን ላይ ወላጆች ለብቻቸው እንዳሉ ነው፣ ወጣቶች ለብቻቸው እንዳሉ ነው፣ ህፃናት እንዳሉ፣ በጋራ ደግሞ የቤተሰብ ትምህርት አለ። የምክር አገልግሎት ምን እያረጋችሁ ነው? ልጆች ምን እያረጉ እንደሆነ፣ የት እየዋሉ የት እንዳየሩ እንደሆነ፣ ትምህርታቸው እንዴት እየተከታተሉ እንደሆነ፣ ወላጆች ልጆቻቸው እንዴት እያሳደጉ እንደሆነ፣ እንዴት እየተከታተሏቸው እንደሆነ የጋራ ልጆች አባቶቻቸው ሲመከሩ እንዲሰሙ፣ አባቶችም ልጆቻቸው ሲመከሩ እንዲሰሙ የጋራ መምህረ ንስሐው አበነፍሱ የጋራ ውይይት ማድረግ አለበት። ይሄ በልጆችና በአባቶች መካከል ያለው ልዩነት ያጠበበው ይመጣል፣ ወይም መካከል ላይ መገማገምም ሊሆን ይችላል። ስለዚህ የቤተሰብ ትምህርትም አብሮ መቀጠል አለበት። ቅድም እንዳልኩት አባቶች ለብቻቸው ተምረው፣ ወጣቶች ለብቻቸው ተምረው፣ ህፃናት ለብቻቸው ተምረው መቅረት የለባትም። የጋራ በቤተሰብ ደረጃ የጋራ መሆን አለበትና እነዚህን አካቶ የያዘ አንድ መምህር የንስሐ ልጆቹን በትክክል ጠብቋን እንላለን፣ መግቧን እንላለን፣ ለውጤት ለመንግስተ ሰማያት አብቅቷል ብሎ መናገርም ይቻላል። በአሁኑ ሰዓት ጊዜው የፈተና ጊዜ ነው። ደዌ የጸናበት ፍቅር የቀዘቀዘበት እድሜ ያጠረበት ዘመን ላይ ስላለን ሁሉም ተጠንቅቆ ከእግዚአብሔር ቤት ሳይለይ እግዚአብሔርን እያገለገለ ህይወተ ስጋውንም ህይወተ ነፍሱንም ጠብቆ እንዲኖር እያንዳንዱ ሰው እያንዳንዱ ጠባቂ ያስፈልገዋልና ከመምህራን ከአባቶች ባይለይ ሁሉም ወደ ቤተክርስቲያን ቢመጣና ቢማጸን በተለይ በጾም ሰዓት ሁሉም አንድ ሆኖ ፈጣሪን ቢያገለግል እግዚአብሔር ምሕረቱን ቸርነቱን ይልክልናል ማለት ነው። እኛም ከመከራ ስጋ እንጠበቃለን። በቅድስት ቤተክርስቲያን አስተምህሮ የመምህረ ንስሐና የንስሐ ልጅ ህይወት ትልቅ ህይወት ነው። በዚህ ህይወት ውስጥ እንግዲህ እግዚአብሔር የሚገኝበት እግዚአብሔር በረከተ ስጋና በረከተ ነፍስን የሚያድልበት በመምህረ ንስሐዎቻችን ላይ አድሮ እግዚአብሔር የሚገስጽበት ህይወት ነውና ይሄ ህይወት ጥብቅ ክትትል የሚያስፈልገው በጠንካራ መሰረት ላይ የተመሰረተ ህይወት ሊሆን ይገባል። በተለይ አሁን ያለንበት ዘመን ከምን ጊዜውም በላይ ፈተናው የበዛ የስጋ ድካማችንም የበዛበት ዘመን ነውና ወደ መምህረ ንስሐዎቻችን ቀርበን የምንጠነክርበት የምንበረታበት ከሃይማኖቱን ፈተና የምናልፍበት ህይወት እንዲሆን ግንኙነታችን ሁሉ ጊዜ የጠበቀ ሊሆን ነው የሚገባው። ምክንያቱም በዚህ ህይወት ውስጥ በዚህ ግንኙነት ውስጥ በንስሐ አባታችን ላይ አድሮ የሚባርከን የሚገስጸን የሚያስተምረን እግዚአብሔር ነውና በእግዚአብሔር በመባረክ በእግዚአብሔር በመገሰጽ ተጠብቀን የምንኖርበት ህይወት እንደመሆኑ መጠን ጥብቅ ቁርኝት ከንስሐ አባቶቻችን ጋር የሚያስፈልገን ህይወት ነው። ምእመናን ያው ከንስሐ አባቶቻቸው ጋር ሊኖረው የሚገባ ግንኙነት
በበለጠ በአባታዊና በልጅ መንፈስ ሆኖ የበለጠ በተለይ ከመመኑ ግፊት ኖሮት የንስሐ አባቶቻችን እየፈለግን ባሉበት ድረስ ይሄድን ብናገኛቸው የበለጠ ተጠቃሚ ሆነው እኛ ነን። ይሄ ደግሞ ያው ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር በመዋዕለ ሥጋዌ ሲያስተምር ሂድና ራስህን ለካህን አሳይ ብሎ ነበር። እዚህ ላይ ሂድ የሚለው ቃል ስናሰምርበት እኛ ከኛ ሄደን የንስሐ አባቶቻችንን ማግኘት እንዳለብን ያመለክታልና ይሄ የበለጠ በእኛ በንስሐ ልጆች ይሄድን ለምን አንድ የንስሐ አባት ብዙ የንስሐ ልጆች ሊኖሯቸው ይችላሉና ያንዳንዱን ሁሉንም ማዳረስ በየሄዱ ሊከብድ ይችላል። ብዙሃኑ ሄደን ግን እሳቸውን ብናገኝ የበለጠ ለአገልግሎቱ ተደራሽነት ጥሩና ምቹ ያደርገዋል። ንስሐ ልጆችማ እንግዲህ መቼም የንስሐ አባታችን ቃል መስማትና ንስሐ አባታቸው በሚያዛቸው ሕጉን ትእዛዙን ተከትለው እግዚአብሔርን ማገልገል ይኖርባቸዋል። አስተዋጽኦ ለቤተ ክርስቲያን ወርሃዊ ዓመታዊ የሰበካ ጉባኤ ክፍያቸውን በወቅቱ መክፈል ከደሞዛቸው ከሚያገኙት አስራት በኩራቱን ቀዳሚያቱን እያወጡ ለቤተ ክርስቲያን መስጠት ይገባቸዋል ማለት ነው። በእኛ በኩል ደግሞ ወደ ቤተ ክርስቲያን በመቅረብ ምስጢራትን በመካፈል ከእግዚአብሔር ጋራ የምንኖርበት ህይወት የጠበቀ እንዲሆን ጥረት ማድረግ ይገባል። ምናልባት የንስሐ አባቶቻችን በአገልግሎት ብዛት ከኛ ጋራ በቅርቡ ላይ ገናኙ ይችላል ይሆናል። ነገር ግን ወደ ንስሐ አባቶቻችን በመቅረብ የሆነውን ነገር የከረምንበትን ነገር በማሳወቅ መንፈሳዊ ህይወታችንን የሚያድስ የተበላሸውን የሚያስተካክል የጠመመውን የሚያቀዳ ምክር እንዲሰጡን እለት ከንስሐ አባቶቻችን መለየት የለብንም። ሁላችንም እንደምናውቀው በተለይ በዚህ እኔ ባለውበት እድሜ ውስጥ ያለን ብዙ ፈተና ያለበት ወቅት ነውና ከዚህ ወቅት ማለፍ የሚቻለው እግዚአብሔርን አጋዥ በማድረግ ነው። በዓለም ውስጥም ያለውን ፈተና ማለፍ የሚቻለው እግዚአብሔርን አጋዥ በማድረግ ነው። ለመንፈሳዊ ህይወት እንቅፋት ማነቁ የሆኑ ነገሮችን ማለፍ የሚቻለው እግዚአብሔርን አጋዥ በማድረግ ነው። እንዲህ ያለውን ህይወት ደግሞ ለማስተካከል መምህረ ንስሐ ግድ ያስፈልጋልና ንስሐ አባት የሌለንም ንስሐ አባት ያለንም ወደ ንስሐ አባታችን በመቅረብ ህይወታችንን ማስመርመር በጥብቁ በእውነተኛው መሰረት ላይ መመስረት ይጠበቅብናል። ከዚህ አንፃር ከመምህረ ንስሐዎቻችንም ከኛም ትልቅ ነገር ይጠበቃልና ወደ መምህረ ንስሐ አባቶቻችን በመቅረብ ህይወታችንን ማስተካከል መንገዳችንን ማቅናት ይጠበቅብናል። ንስሐ ልጆች ታዛዥ መሆን አለባቸው። ሰሚ በዮሐንስ ወንጌል ምዕራፍ 10 ይሄን ነው የሚነግረን። የንስሐ ልጆችንና የንስሐ አባቶችን ድርሻ ሁለት አድርጎ ያስተምራል። ያው ምእመናን በጎች የእረኛቸውን ድምጽ ይሰማሉ ነው የሚለው። አዎ እረኞቹ የበጎቻቸውን ስም ያውቃሉ፣ በስማቸው ይጠሯቸዋል። ገብረ ማርያም፣ ገብረ ኢየሱስ፣ ወለተ ማርያም እያሉ በስማቸው ይጠሯቸዋል። ምእመናን በጎቻቸውን በስማቸው እየጠሩ ይመግቧቸዋል፣ በስማቸው እየጠሩ ያስተዳድሯቸዋል፣ በስማቸው እየጠሩ ያጽናኗቸዋል፣ በስማቸው እየጠሩ ወደ እግዚአብሔር መንግስት ያቀርቧቸዋል። ምእመናን ደግሞ የአባቶቻቸውን የእረኞቻቸውን ድምጽ ይሰማሉ፣ በድምጽ ይረጩታል፣ እሱን ይከተላሉ። ሌላው ቀማኛ ነውና ዘራፊ ነውና ወንበዴ ነውና እሱን አይከተሉትም ይላል። ከምእመናን ይሄ ይጠበቃል። አባቶቻቸውን ማወቅ፣ መምህረ ንስሐዎቻቸውን ማወቅ። እኔ እንግዲህ ያው ንስሐ ልጆችን ወርሃዊ ጉባኤ በማዘጋጀት በዚህ በኖራል ቅዱስ ማርቆስ ቤተክርስቲያን ግቢ ውስጥ በወር አንድ ቀን ከ9 ሰዓት እስከ 11 ሰዓት ባለው ጊዜ እየሰበሰብኩ መምህራንን እየጋበዝኩ ትምህርተ ወንጌል አስተምራለሁ። ስለዚህ ምእመናን ይማራሉ፣ እየተሰበሰቡ በየወሩ ጥሩ ትምህርት ይሰጣል። ያው ስብከተ ወንጌልን በዚህ ማሳሳት ላይ እንገኛለን። እንግዲህ ከንስሐ አባት ጋር የምንገናኘው በወር ቢያንስ 2 ጊዜ እንገናኛለን። ይህንም ያው ካለው የንስሐ አባቶቻችን የሚይዟቸው ልጆች ብዛት ስለሚኖር በየጊዜው ለማግኘት እነሱንም ጊዜ ማጣበብ እንዳይሆን ያሉትን ፍሬ ጉዳዮች በየ15 ቀኑ እንደ እግዚአብሔር ፈቃድ እንገናኛለን። ስንገናኝም ወደ ዋና ጉዳዩ በመግባት ያለኝን ንስሐዬን እቀበላለሁ።
ይሄ ደግሞ የበለጠ ለኔ በህይወቴ ጥሩ ነው። ከአንደኛ ከእግዚአብሔር ጋር ያስታርቀኛል። ይሄ የበለጠ ትልቁ ነገር ነው። ሁለተኛ በማህበራዊ ጉዳይ ከቤት ከጎረቤት ከማህበረሰብ ከሀገር የበለጠ በጥሩ ስነ ምግባርና በጥሩ ባህሪ ስለሚያንጽ ለሀገርን ማገልገል የሚችል ጥሩ ዜጋ ማፍራት ነው። እኔ አሁን ስላሴን በሰባት ስላሴ ናቸው ያንን በመያዝ ወራዊ ስብሰባ ሰው እንዳይሳሳት ማለት ሰባትን ይዤ እሁድን በማስመርኮዝ ወራዊ ስብሰባ ሳደርግ ከ7 ዓመት በላይ ሆኖኛል። ልጆች ብዙ እየሰበሰብኩ እያስተማርኩ ነው ያለሁት። ለንስሐ የሚያበቃቸውን ንስሐ በደል ያላቸውን በማስተማር ወደ ንስሐ በመመለስ ለስጋው ደግሞ በማብቃት ከዚያም እንደገና በጋብቻ ህይወት ለመመስረት ለጋብቻ የደረሱትን ወጣቶች አስተምሮ በተክሊል በስጋው ደግሞ ለማጋባት ይህንን እንግዲህ አስችያለሁ። ሌላም የተጋቡት አስቀድሞ ያለ ስጋው ደግሞ ተጋብተው የተገኙትን ንስሐ በማስገባት በስጋው ደግሞ እንዲወሰኑ ማድረግ። እኔ ከንስሐ ልጆች ጋር እንመካከራለን። ከዚያም ደግሞ በቤታቸው እየሄድኩ በወርም በሁለት ወርም ጠይቃቸዋለሁ። ጸበል በመርጨት ምክር በመስጠት ከትምህርት ወደ ኋላ ያሉትንም ደግሞ ወደ ትምህርት ወንጌሉ እንዲመጡ አደርጋለሁ። በቤተ ክርስቲያን ታዛዝ ስር ተሰብስበው ከቅዳሴ አስቀድሰው ወዲያው እንደወጡ በእሁድ ቀን ተሰብስበው ትምህርት ወንጌልን እንዲያገኙ አምስቱ አዕማደ ምስጢርን በሰፊው እንዲያውቁ ንስሐ ልጆችን እኔ ስጋው ደግሞ የሚቀበሉበት ጊዜ እንዲያው ዝም ብለው ቤታቸው መጥተው ሳይሆን እኔ ጋር መጥተው ጸሎት አድርጌላቸው ያሪፍታ ብያቸው ጸሎት አድርጌላቸው ነው ስጋው ደግሞ የሚቀበሉት። እንደገና በስርዓተ ተክሊልም ደግሞ አብዛኛዎቹ እኔ ንስሐ ልጆች ወጣቶች ሲሆኑ እነዚህ ሁሉ በስጋው ደግሞ በተክሊል ያው እንግዲህ የበቁት በስርዓተ ተክሊል ያልበቁትም በማሰባን በስጋው ደግሞ ነው እየተጋቡ ያሉት። አሁንም በጆግ ጸንተው በስርዓተ ተክሊላቸው ዕለት ብቻ ስጋው ደግሞ ተቀበሉ አልተዋቸውም። በዚያው እንዲቀጥሉ ነው ማድረጋቸው። ከስጋው ደግሞ አይለዩም። አሁንም ስጋው ደግሞ እየተቀበሉ ይገኛሉ። በፍጹም ትምህርት ከተማረ ወጣትም ቢሆን ሊያፈርስ አይችልም። ትምህርቱን ካወቀው በወጣትነት ዘመኑ ተጋድሎ ስጋውን ደግሞ ተቀብሎ መኖር ይችላል። ምክንያቱም እኔ ለወጣት ልፈቅድ የቻልኩበት ሞት ገደብ ስለሌለው ነው። ሞት የሚመጣበት ምን ጊዜ እንደሆነ አይታወቅም። ለህፃኑም ለወጣቱም ለሽማግሌውም እንግዲህ ያልተገደበ ነው። በህፃንነት ዘመን ሊመጣ ይችላል፣ በወጣትነት ዘመን ሊመጣ ይችላል፣ በሽምግልና ዘመን ሊመጣ ይችላል። በዚህ ምክንያት ነው ወጣቱ ስጋው ደግሞ እንዲቀበል የፈቀድኩትና ማስተምረውም በስጋው ደግሞ እንዲወሰን ያደረኩት ማለት ነው። ጋብቻውም ወጣት ነው እንግዲህ የሚያገባው በሚያገባበት ጊዜ ስጋው ደግሞ ተቀብሎ ማግባት እንዳለበት ነው። ያለ ስጋው ደግሞ ጋብቻ እንደሌለ ነው ቅዱስ ወንጌል የሚናገረው። የጋራ ስራዎች ብዙ ይቀሩናል። የመተማመን፣ የመነጋገር፣ የመናበብ፣ የመወያየት ስራዎች ይቀሩናል እና በሚወሩትና ሆን ተብሎ በተጻፉ ጽሑፎች መነዳት ሳይሆን እውነቱን ለማወቅ ቀርቦ በመነጋገር ቤተክርስቲያናችን ለትውልዱ ለማሻገር ከመምህረ ንስሐዎችም ከሚመናንም ከወጣቱም ከአባቶችም ብዙ የሚጠበቁ ነገሮች አሉና የቤተክርስቲያን አባላት ካህናትና በካህናት ምክር የሚመሩ ካህናት የሚመግቧቸው ካህናት የሚያስተዳድራቸው ይመናል። የነኚህ የሁለቱ አንድነት፣ የነኚህ የሁለቱ ፍቅር፣ የነኚህ የሁለቱ ሰላም፣ የነኚህ የሁለቱ መስማማትና መሰማማት ቅድስት ቤተክርስቲያን ለትውልዱ እንድትላለፍ ይረዳል።